እንዴ ኤክሴና ወንድሜ እማዬ እንዳለች ከ3 ሳምንት በፊት የዘፈዘፍከው ፓንት ሸቶ ሰፈሩን ጉንፋን ጨረሰው። የድሮ ኤክስን ስለጠበስኩብህ ነው አይደል እንደዚህ የምታወራው? አንቺስ በእንቅልፍ ልብሽ መፍሳቶሽ እንዴ? በፊት እኮ ስትፈሳ የራሷ ፈስ ነበር የሚቀሰቅሳት ከእንቅልፏ። አንተስ እስካሁን አልተለወጥክም? ማጂክ እያል ጊዜ የምታቃጥለው ነገር ዋ ድምጻችሁ እንዳላንሸዋረረው። እስኪ ወንድ ነህ? ምን ነው? ቆይ ለማይ ቆይ አንቺ የምሰጥሽን ገንዘብ የት ነው የምትይው? የት ነው የምትይው? አንተ ደግሞ ለምን ፈልገው ነው? ሄጄ ላነሳው ነዋ። ከዛ ለባልሽ ካልሲ ገዛለታለሁ። ምን ተቀዶ እኮ አይደለም ትንሽ ትሸታለች። ምን አባን ያልከው? የኔም እኮ ይሸታል። ቺርስ ጫማችን ለሚሸት ሰዎች። ችጋራም ችጋራም አንተ ነህ 100 ብር ኮፒ አድርገህ የምትጠቀም ልጅ። ባሌን ምንድን ያልከው? አንቺ እሱ ነው አንተ ወሮ በላ። አንተ እህቴ ማን ስለሆንክ ነው ስልክ ማታነሳላት? ሲወርቅ ስላላየው ነው ማላነሳላት። ጣሉብሽ እንዴ? ምን አትለውም ነበር? ማታ ወንድምሽን አስተኝተሽ በአጥር ስለማዘልልሽ እኔን አትለውም ነበር? አጂ አቆኩ ነው ወንድሜ። አንተ ሁለተኛ አይነን ማየት አልፈልግም። ይሄው ሁለተኛ አታዩ። አንተ እህቴ ላይ ነው የምትፍታተው? ኧረ እኔ ለመፍታታት ወንድ ቤቲንግ ነው የምጠቀመው። ምን አጨቃጨቀኝ? እንደውም ፈታሻለሁ። እንኳን ደስ ያለሽ። አስሮሽ ነበር እንዴ? ታለቅሳለች እንዴ? ስታስራር ነው ደስ የሚላት። አንተ ቆይ ምን ቤት ነህ? እኔ እኮ እዚህ ቤት ነኝ አስተናጋጅ። አታዚህ ጋር አትቆም። ምን አይነት ትሁት ሰው ነህ አንተ? አትቆም። ያው ቁጭ አልኩላችሁ። ያሟል ልጅ አታ አመሰግናለሁ። እኔ ሳልጮ ቀድሞ ሆዱ አጮልኝ። አንቺ ሰው ፊት ከምታዋርጂ በምን ቁልፍ አትጣይ አንቺ ልጅ ታይ። ምንድነው የምትጨቃጨቁት? ባክ ቁልፍ የሚቀረጽበት የት ነው? ኧረ እኔ ቀርጽልሃለሁ። ምን እያረክ ነው ሰውዬ? ይሄን ለማስቀረጽ ነው የምትጨቃጨቃት? ምን ለቲክቶክ ፈልገው ነው? አንተ ሂድ ባክ። ቁልፍ ጥዬ እኮ ነው። እና ጎንበስ ብለሽ አታነሹ? አንተ እንዳላነጥፍ እሺ። ስታየኝ አንሶላ መስላለሁ። አንተ ግን በጣም አፍ ይሸታል። እኔ ከዚህ በኋላ ካንተ ጋር መሆን አልፈልግም። አንተ ምን ሆነ ነው የምታለቅሰው? ገርፍሬንዴ አፍ ይገባል ብላ ትታኝ ሄደች። አንተ በራስህ አትተማመንም እንዴ? እንዴት አድርጋሽ ተተለየዋ? እንደዚህ ቀላል እኮ ነው። አውዬ ጠማማ ልጅ አረፈደ እኮ ሳ አባቴ አቡ ምን እሺ ነው ሳ ማናት? የካሌብ እህት ነኝ። ሻማር እባላለሁ። በጣም ቁንጅዬ ነሽ። ቤዛ ልጄን አስወረደችው እንዴ? ሴት ተው ያልኩት እኮ ነው ያስረገዘው። ተይ በእናትሽ እሱን። አንቺ አንገትሽ እንዴት እንደሚያምር ካሌብ አይተዋል? አዎ ቴሌግራም ላይ የተለቀቀው ብልቴን አይቼዋለሁ። ሊበላ አንቺ ቀስ ብለሽ አትሄጂም እንዴ? ቸኩዬ ነው እባክህ። ቤት ይፈረሰ። በሳቅ ነው የፈረሰው? ምን አይነት ቀልድ ነግራችሁ ነው? የኔና የባሌ ቤት ፈረሰ ነው ያልኩ። ትዳራችሁ ፈርሶ ነው እንዴ? ምን በላይፍ ወይ ፊቱን ስታጥብ አስተልቶሽ ነው? ሂድ ወደዛ። እንዴ ያምሻል እንዴ? ሰፈራችን እኮ መሬት ተንቀጥቅጦ ነው የፈረሰው። እናንተ ጋር አልተንቀጠቀጠም? እኛ ጋር ሙቀት ነበር፣ አልፈረዱም፣ አልተንቀጠቀጠም። ምን ይመስላል? ደህና ጥርስ እንዳለው ታገጣለህ ደግሞ። ድንጋይ ስልኬ ልትበላው ነው? እኔ እናቴ ትሙት ልበላው አልነበረም፣ ልሸጠው ነበር እኮ። ነይ አንቺ በይ። እኔ አልመታውም። መክሰስ ነው የምፈልገው። ገና 3 ሰዓት አይደል እንዴ? በቁርስ ሰዓት መክሰስ ምን ይሰራልሻል? ስልኬ አንድ ነገር ቢሆን ኖሮ በዚህ ቦርሳ ከፍለ ነበር። ከእጅሽ መንትፊ ከቦርሳሽ አውጥተሽ ልከፊኝ። ኧረ አንቺ መልካም ሰው ነሽ። አንቺ ግን ሚስቴ ሆነሽ ለልደቴ ምንም አሰጭኝማ። ነይ አንቺ ስልክሽን ስጭኝ። እኔ ልስጥህ 0915 20 ሰጧል እንዴ? ፈርተኸው ነው? እኔ ከፈለክ ከሁለት ጓደኞችሽ ጋር ቺት እንዳደረግኩ ራሱ እነግረዋለሁ። እሺ ከፈለክሽ ድፍረቴ። ምን እኔ ላንቺ አልገባም። አንተ ማን ፕራንክ ልናደርግ እኮ ነው። አንተ ልደት ስለሆነ ፕራንክ እናድርገው ብላኝ እኮ ነው። አንተ ግፉ እንዴ የኔ ማር ልጄን እንዴ ጋሼ በላሁኑ ውጣ። ልጁስ በማን ይውጣ? የምን ልጅ? ተከራይ ሁኜ ገብቼ አከራይ ሁኜ እወጣለሁ ብዬ አላሰብኩም ነበር። ልጄን ያስረገዝካት? አሁኑኑ ልቀቅልኝ። ዘፈን እየዘፈንኩ እንዳስተዳድራን ነው የፈለጉት? ሲንግል ልልቀቅሎት ወይስ አልበም? ምን? ኧረ አይደለም አባዬ እኮ ቤቱ ልቀቁን ያለው። አው ጋሼ አሁን እኮ 3 ሆነን እርሶ ቢወጣ አይሻልም? ይሄው እዚህ ላይ ከገባ እንኳን አንድ ጃፓን እንኳን አልቀየርክም። እንዴት ነው አምኜ ልጄን የምሰጥህ? እርሶ ብቻ ካርታውንና ልጆን ይስጡን እንጂ እኔ ከኬራውድ ፋሽን በ1600 ብር ብቻ ሙሉ ልብስ እገዛለሁ። አባዬም ሲወልኝ ጀምሮ እኔን ጃኬት የለበሰ ማን እንዴ? ላንኳኳስል የባልሽ መታወቂያ እንኪ ፔንሲዮን ረስቶን ነው። አንተ ማን ነህ? እኔ የፔንሲዮኑ ሲኒየር ጽዳት ሰራተኛ ነኝ። እና ሄል ታወራን የመጣኸው? አቃጣሪ እያልሽኝ ባልሆነ ስንት ስራ አለኝ እኔ። ገና ሄጄ ለሷ መታወቂያ ነው መልስላታለሁ። ነገሩ ብሩን ብዬ ነው ያገባሁት። እንደውም በሰበቡ ፈታዋለሁ። ምን? ወይኔ አንቺ ሌላ ፍሰሪያችን ብራክ ላርክሽ ብዬሽ ለብር ብለሽ ነው የቀረች። አንተ ቶሎ ሂድ እንጂ። ወይኔ ኤክሴ አተ ቶሎ አትሄድም? ምን
ምን ትያለሽ? ድሮም ነገር አይገባትም። ከፍዬው ተሸክሜለን ነው። አንተ ያመሃል እንዴ? እንደሚያመኝ እያወቅህ ነው ያሸከምከኝ? የኔ ፍቅር ኤክስ ያልኩህ እኮ እሱን ነው። አሃ አንቺ ትላንት ፍቅረኛሽን ትተሽ ነው እኔ ጋር የመጣሽው? ምን? ከምሳ በፊት ቀድሞ ፌንታ በላት። እኔ እኮ ስቀልድ ነው አልመጣሽ። ሰርፕራይዝ! ኧረ ስለፈጠረ እሺ፣ ምንድን ነው ማብኪያ አላልሽም እንዴ? እና የሲሚንቶ ማብኪያ ማን አለ? እና የዳቦ መጋገሪያ ፈልገሽ ነበር? ምን ዳቦን ጋግረሽ ቺቺኒያ ልታከፋፊው ነው? እስቲ ክላስ ይኖርህ እንዴ? ኧረ አንድ ክፍል ቤት ተከራይቻለሁ፣ ግን ጠባብ ናት። ውጪ ነው ልብስ የምቀይረው። እና መቀየር ረስተህ ነው በጃፖን የወጣኸው? ሴክስ ያልሆንኩም ዳምፔል ገዛው እኮ። አውቃለሁ፣ አዎ ውብ ነሽ። አውቃለሁ፣ አዎ ውብ ነህ። እኔም አልነገርኩሽ። እኔም አልነገርኩህ። አንደኛው ቢናገር ሌላው እንዳይኮራ ልባችን ቢፈራ ፉክክር ውስጥ ገብተን የየልባችንን በሮች ክፍት ትተን ጥሎን ሄዷል ጊዜ፣ አልፎብናል ዘመን። ዛሬ በሁለታችን ክፍት በር ተገኝቶ ሰው ገብቶ ሰው ወጥቶ አልዘጋ ቢልም በርዶንም አንቀርም። ነይ እንሞጋገስ፣ ልባችን ይዘጋ። ሙቀትን ፍለጋ ኩራቴን ልማግድ፣ ኩራትሽን ማግጂ። ከልቤ ከልብ ፍቅር ይንደድ እንጂ። የሀብታም ልጅ ስለሆነ ነው እንጂ ድሃ ቢሆን ምንም አይወደድ ቦርኮ ነበር። ለምን ያለባቸውን ችግር በግልጽ አፈቱ? ኧረ ተው ብራዘር፣ እኔ እኮ ሰራሁለት። ቺኮ አለጠፍኳት እኮ። ምን ተጠቀምክ ማለት? እሱን ዝቅ በማድረግ ውስጥ ከፍ ያልክ መሰለ እንጂ ራስህን ነው የሸወድከው። ሂድ እባክህ አትፈላሰፍ። ሄዳ አቃጥር አሽቃባጭ። እኔ እንደሆንኩ በራሴ እተማመናለሁ። በራስ መተማመን እኮ በድድብና ውስጥ ጸንቶ መቆም አይደለም። ምን ነው ከእናንተ ጎልቼ ስለታየው ደበረሽ እንዴ? ዘቅጠ ከምጎላ በስለ ተደበቅ። እሺ ዛሬ በጣም የምትወዷትን ነፂን ፕራንክ ላደርግላችሁ ነው። ፕሮሞሽን ስራ ብዬ ቀጥሬያታለሁ። አንደኛ አርፋጅ ናት። ምርር ነው ያለኝ ምርር። ስለዚህ ፊት እንነሳሳታለን። ሂጂ ተመለሺ ምናምን እንላታለን። ከዛ በኋላ እንግዲህ እናያለን። ተከታተል። አቺ ምን አይነት አበርት ናት? አንቺ ታረፍጃለሽ። ብለን ጠርተናት አንተ እንደዚህ እንትን ትላለች እንዴ? አንተ ከፈተርከኝ ዝጉሞ ኧረ አንቺ ባርፍሬ ሰለክሽም እንዴ? እና ዛሬ ነው ያረፍኩት። አንተ እንዴት ዛሬ ነው በቃ ነገ እንሰራለን። ዛሬ አንሰራም። አንድ ሰዓት ነው ለአንቺ እንትን ነው እንዴ? አንድ ሰዓት ነው ገባን። በቃ ዛሬ አንሰራም። ስራ እንደ ያዝ ነው። ምንድነው እሱ የሚቀርጸው? ከሰዓት የሚለቀቅ ፕሮሞሽን ላይ ብለን ይቀራል። እና ታዲያ አንተ ዛሬ ነው ዛሬ አልሰራም። ከሌላ ሰው ጋር ሰራዋለሁ። ለምሳሌ ሁለተኛ ከዚህ በኋላ የምሬ ነው። እኔ ከምታረፍጂ ከሆነ በቃ ሁለተኛ አብረን አንሰራም። ማርያም ፕራንክ ነው። ሁሌ እንደምታረፍጂ ያውቃል። ፕራንክ ነው እንዴ? ካሜራ እንትን ሲላ አጠረጥርም እንዴ? በእርግጥ ሁሌ ነው የምታረፍደው። ገነት ቀጠሮ ቢኖራት አርፍዳ ሲሆን ምትገባልሽ ነው። እሺ ለፕሮሞሽን ስለሆነ ነው ጋይሶች። እኛ እስከዛሬ ከ42 በላይ ፕሮሞሽኖችን ሰርቻለሁ። አቬሬጅ ቪው 1.3 ሚሊዮን ሲሆን ሁሉም ፕሮሞሽኖች ተደምረው ሲካፈሉ ማለት ነው እያንዳንዳቸው 1.3 ሚሊዮን አላቸው ከነጽዬ ጋር የሰራኋቸው ማለት ነው። እና ማንኛውም ምርታችሁን አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች እንዳለን ኢንቦክስ ማድረግ ትችላላችሁ። ከፈለጋችሁ በኢንስታግራም በሶስቱም ፕላትፎርሞች ነው የምለቅላችሁ፣ በቲክቶክ፣ በፌስቡክ፣ በኢንስታግራም። በወር ውስጥ ደግሞ ቲክቶክ ላይ 500,000 ቪው ጋራንቲ ያደርግላችኋለሁ። ምን ትጠብቃላችሁ? ፕሮሞሽን ልሰያው ወዳችኋለሁ። ይልኝ ነፍሳት ነገር እንደ ሞዲስ አቀለሽ እንደ ሞዲስ አቀለሽ አትቀርኝ ወደ ዘጅ